የሚገርም እንደዚህ ይደረጋል። ምን ሽቅብቅብ አንተ ቴሌግራም የተለቀቀው ነው የፎይና ነው ሙሙአየው የፎይና ነው ሙሙ እስቲ አተ ይሄው ረላሽ አንተ በጣም ያበደ ነው። ሌላ ታሪክ እንዴታት ቤት ራሱ አይተዋል እሱ ይሄው ታች ቤቱ ማስቱ አንተ ምን አግኝቶ ነው ተነስ እንሂድ በእናትህ አንተ ሳት ሄዷል እባክህ እንሂድ ተነስ ምንድነው ገብቀና በለኝ እንጂ አንተ እባክህ ሙርት ይዛለህ ሊቀና በለኝ እዚህ ነው ህይወትን የማላምናት ስሚ የዛሬውስ ማንንም ላይ አልደረሰም ሳምሶን ፕሮፖዝ ሊያረግ ከጀርባዬ በት እያለ እንደሆነ ደርሼበት እኔ የተሽ ባናና አይደለው ነቅቼበት አረንጓዴ ቀሚሴን በታኮ ጫማዬ ለብሼ መጣውልሽ በቃ እኔ ተዘጋጅቻለሁ ባላወቀ ምናምን ማለት ነው ከዛ መጣልሻለሁ ሁሉም በቃ የሆነ ሰው ይሞተ ይመስል አዝኗል ምን ቢሆን ጥሩ ነው ለካስ ቀለበቱን ከቲቪ ጀርባ አስቀምጦት ውሻው አንስቶ ውጦት ሰውየው ለራሱ አልበላም አልጠጣም ብሎ ከኪሱ አራግፎ የገዛውን ቀለበት ውጦ ገላገለን ልሻለሁ አሁን ቁጭ ብለን ውሻው እስኪያራ እየጠበቅን ነው አይ እኔማ የሆነ የረገመኝ ሰው አለ እንጂ ምን አይነት እድል ነው እኔ ምን አዲ አንቺ ብራዘር ጎቤው እንዴት ነሽ ሰላም ነው አይደል አሉልሽ ተፈታሻ አዎ ተፈታን ክብሩ ይስፋ በእናትሽ እስማ ላይፍ ምናምን አፉኝ ነበር ታውቃለህ አየሩና በስማ የመጨረሻ አንተ ምን ሆነ ተለውጣል ዲዚ ምን አራፍ እንዴ ጩጮቹ አደጉ ልጆች ምንድነው ትላንት አንዴ ገባው ቆይ ትላንት አንዴ ገባው አረ አንተ በእናትህ በጨረሻ ተቀይራል እንዴ ምን አከልክ አንተ ፀሐይ በዚህ ነው እንዴ እስካሁን ድረስ መገበው ምንም በቃ ዋው በእናትህ እሺ ምን አዲስ ነገር አለ እዛ እስር ቤት ምን አዲስ ነገር አለ እስር ቤት እንደሚባለው እንዳይመስል ላይፉ አረ በስመ አብ ጸዴ ሰው ነው ያለው አንደኛ ላይፍ እዚህ ጋር ዲርማማ ብዬ ተነቅሻለሁ ማለት እዚህ ጋር እንዳለ ሙሉ የፍቅር ሰው እዚህ ጋር ደግሞ እንዳለ እዚህ ጋር ኦሊ ጋር ካንጀጅኒ ከዚህ ያጸዳታችሁ ማን ያሳይሻል ግን እስር ክፋቱ እንደሆነ ታውቃለህ ክፉና ደጉን ትለያለህ በቃ እኔ አሁን ታስሬ አንድ ቀን ብታስከፉና ደጉን ስትለይ ነው በቃ ላይፍ የሚገባ አንተ አሁን ስለማታውቅ ነው ጎቢው ብቻ የሆነ ሙዚቃ ጋብዤሻለሁ የማች መታዘሩ ታዘር ነገ ተፈታለ ክፉና ደጉንም ተለይበታለ ደሞ አላችሁ ገንዘብ እያላችሁ ሁሌ በልታችሁ ጠጣችሁ መክፈል የማትወዱ ሰዎች ሰውን እንደሞኝ የምታዩ ፍቅርና ሸሚዞን እንጂ እኛም እንደናንተ ገንዘብ እንወዳለን ከዚህ በኋላ እንደናንተ ብልጣብልጥ ልንኖር ስለሆነ አስቡበት ሰላም እዚህ ጋር ስመጣ አፈ እንደባበስክ ያስተውቃል ፊት እርጥብ እንዳላወስክ መብላቱንም ማወበልቻለሁ እርጥብ ቤት ስገባ አንተን አስቤያለሁ ላንተ ላመጣለ ቴካዊ ሳዛት አስጎመጀኝና እዛው በለውት አንተ ቀርናታም የቡዳ ልጅ ሁለተኛ እንዳደርስ በእኛ ቤት ደጅ እንዴት እቀራለሁ በእናንተ ቤት ደጅ ነገ ድግስ አለ አልቀርም ይላጅ አንድ እርጥብማ እንዴት እከዳለሁ ጓደኛዬ ነው ወስዳለሁ ይሜዳል እርጥብ ድንች ነው ከሰው አይበልጥም ጓደኛ ነው አይለወጥም በሐምሌ ቲቪ ኢትዮጵያ ስለብርሃን አንተ ሶጂ ለምን አታራም ቆይ ከዚህ ሁሉንም ተናፈጥከው ዝም በል አንድ ለማኝ ማን ነው ለማኝ አንካካም እንጣላለን ኧረ ተው እናንተ ማን ነው ተላጣለን ኧረ አንደኞቹ በይዟል ለምጩ አይቻልም ያዙ አይደለቻችንም ገና እንተብሉ ይበላል ማስቲካን እናንተ አይደለሽም ወይ የቆንጆ አፍሪካን አያን የወራያ የገብርኤል ሽታና እንኳን ክፉ ነገር እንካሽ በሽታና በሰጭው ዋሰራን እናን ይጀራው ወን ብቻውን አበላን ተከፋፍለዋለኝ ከዛ ታዲያሙ ጋር ሞጆ 10 ብር ነው ያለኝ ማልስ ይዘሽልኝ ና እቺን ይዘሽ እንዳጠቅ ይዘው ናያ ጋሽዬ ባሬው ሰላም ኖት ካስተረው በኋላ ቆየህ እኮ ምንድነው አዎ ትንሽ እየበላው ምንም ማሰራ ትምህርቱ እንደና ቆመዋል ያው የምሰራቸው ስራዎች አሉ ከጎን ለጎን ለዛ እኮ ነው አይ ቶስ ለምንድን ነው የፈለጉኝ ጋሽዬ ለምንድን ነው እንካስኪ እናቴ ጋር ደውልልኝ እንዴ እናቶት በህይወት አሉ እስካሁን እናቶት በህይወት አሉ ምን ማለት ነው ስንት አመቶት ነው ደርሶ አረ እንደዛ አይደለም ስንት አመቶት ነው 7 አመቴ ነው እኔ ግን አንድ ፍሬ ልጅ እኮ ነኝ አንተ እናቶት ስንት ማለት ነው 67 ነች በግምት ውይ ባበልጥ እሺ የትኛው ጋር ነው የምደውለው ጋሽዬ ማሚ ሁለተኛ ላይ ሁለት ቶሎ ጠራ አምጥስ ተነስቷል መሰለኝ ሄሎ ማሚ ሄሎ አንተ ምን ይሄ ነው ቶሎ አመጣም እንዴ
በሩ ልዝጋው እንዴ? በጊዜ አገባም አንተ ምን ይሄ ነው? ስታይል በቃ ቶሎ እኮ ስታይል በቃ ቶሎ ነው። እሺ አባዬ ያረዳል። ምንድን ነው አንተ ማሚ ጋር ደውል ብዬሽ አባቴ ጋር ሱስ የጀመርኩኝ እኮ ነው የሚመስለው። ና ምን ሆኖ ነው? ሱስ የጀመርኩኝ እኮ ነው። ና እስቲ ብራዘር ወይ ዝርዝር አለሽ? ዝርዝሬ ስንት ብር? የ200 ብር። ውይ የ200 የለኝም። የ100 አድርጊልኝ። የ100 የለኝም። የ50ስ የ50 የለኝም። ብር የለኝም በቃ። አሁን ጅዋጅዋች እንጫወታለን። እሺ እንጫወታለን፣ ግን ራበኝ። ያ በቃ ለዚህ ነው ያቆየኝ። ፍቅር እኮ በባዶ እንደሚጣፍጥ ታውቂያለሽ መች ከኔ በላይ ራበኝ እኮ ነው እያልኩ ያለሁት። እና ተመስገን ነው። እኔ ሁሌ ማስረብሽ እኮ ፍቅር በባዶ ስለሚጣፍጥ እኮ ነው እንዴ። 10 ብር ቺፕስ። አንቺ ያረ ምንድነው ችግርሽ? ዛሬ እውነታውን እንድነግሪኝ ይፈልጋል። ወይ ቤት በልተሽ ነይ ወይ ብር ይዘሽ ነይ አላልኩሽም? በቃ እንደውም ሄጃለሁ። ተው እሺ፣ ጥርግ በይ። ምን አንቺ እሺ፣ በሴፍ ትራንስፖርት ሂጂ። ሴፍ ደግሞ ምንድነው? ሴፍ ትራንስፖርት ማለት ከሰሚት ቦሌ መገናኛ በ75 ብር 4 የተለያዩ ሰዎች መሄድ ይችላሉ። ጧት ማለት እንደ ሰርቪስ ነው። እንደፈለጋችሁ መሄድ ትችላላችሁ። ስንቶቻችሁ ናችሁ እዚህ ጀርመን ውስጥ ኮንዶሚኒየም እንዳለ የምታውቁት? 40 60 20 80 መስፍን ትዝ ይልሃል? ገነት የምትባል አስተናጋጅ ወደህ ቀዮ ግሮሰሪ ሁለት ጃምቦ በላይ ጠጥተህ ማታቅ ሰውዬ እሷን ባለጌ ነች ግልጭጭ አርጋ ሳመችህ። ትዝ ይልሃል? 8 ጃምቦ ጠጣ ቀዩ ወጡ ባፍንጫ ሊወጣ ሰክረህ ቀድመህ አረ ቀድሜ ልግባ ወደ ቤት አልቻልኩም ብለህ ሄደህ እኛ ዘግይተን ስንወጣ መንገድ ላይ አስመልሶ እንደው እግርን ሰቅለህ ወድቀህ ትዝ ይልሃል? ቀዩ ወጡ እንዳለ እንደዚህ ተዝረክርኩ አንድ ቡችላ ጠጋ ብላ እየላሰች ልክኛ ስንደርስ ገኒዬ ተይ ገኒ በቃናል ገኒ ከተዳረ በፊት እያልካደረ እኛ ነን የነገርንህ የነንም ጉድህን አንተም ትዝ አይልህ። ለነገሩ ወራዳ ነህ፣ በእውነት በጣም ወራዳ ሰው ነህ። ገንዘብ ይስጥ መስፍን ቆሻሻ che la menina para che non menina che io e la che me ne me lo che አባ ሰፈር ላይ የመጣ ታቀረሻላችሁ ዘር በቃ